አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እህቶቼ ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ጤንነት እንዴት ነው? አፍያ ሁሉ ነገር አማን ነው? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ብዘገይም ትንሽ ዘግየት ብያለሁኝ። ረመዳን ሙባረክ ኩል ዓም ወአንቱም በኸይር። እንኳን ለረመዳን በሰላም አደረሳችሁ ውድ እህቶቼ ወንድሞቼ እና እንዴት ናችሁ? ሰላም ናችሁ ወይ? ጤንነት እንዴት ነው? ያው ልክ እንደጀመርኩት ቻናሉን ትንሽ ኡዝር ገጥሞኝ ቪዲዮ መስራት አቋረጥኩኝ ማለት ነውና ብቅ ብያለሁ ውድ እህቶቼ። ያው ብዙ ቁም ነገሮች ባይኖርበትም ግን ቪዲዮዎቼ በቅንነት ስራ ሰሩ ምናምን ነገር ከፍታችሁ ተውልኝ እንዲ ደቂቃው ወይም ሰዓቱ እንዲቆጥርልኝ ማለት ነው። ላስቸግራችሁ ከይቅርታ ጋር ማለት ነው። እና ያው ጠፍቼ ነበረ። ምናልባት ደቂቃውም ሰዓቱም እንዲል ይችላል ወደ ኋላ ሊል ይችላል ስለጠፋሁ ጀምሬ ስለተውኩት እና አሁን ብቅ ብያለሁኝ። እንግዲህ ኢንሻአላህ አስተማሪ ቪዲዮዎች እለቃለሁ ወይም እናንተ እዛ ሆኜ ለማየት አንዳንድ ነገሮች ቁም ነገር ባያይዙም ስለ ሀገር ነገር ምናምን ሲታይ ደስ ይል ነበረ የሀገር ድባብ ማለት ነው። እና በዛ የሆነ እኔን የሚያስደስቱ ነገሮች አንዳንድ ሰው ሊያስደስተው ይችላል የምላቸውን የቤት ቪዲዮዎች ኖርማል የቤት ስራ ምናምን ነገር እለቅላችኋለሁኝ። እና በቅንነት አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውድ እህቶቼ። እንግዲህ በስደትም ያላችሁ አላህ ሱብሃነሁ ወተዓላ በሰላም ለሀገራችሁ ወፈቃችሁ። እኔም ከብዙ አመት በኋላ ነው አላህ ወፍቆኝ ሀገሬ ገብቻለሁኝ። ከቤተሰቦቼ ትንሽ ራቅ ብልም አልሐምዱሊላህ ከወደ ባለቤቴ ጋር ረመዳን እንድጾም አድርጎኛል ማለት ነው። አልሐምዱሊላህ። እና ውድ እህቶቼም ወንድሞችም ሀገር የምትናፍቁ ስላላችሁ እንግዲህ ያሰባችሁ ተሳክቶላችሁ እናንተም በሰላም ለሀገራችሁ አብቅቷችሁ በደስታ የምትጾሙት ያድርጋችሁ። ረመዳን አላህ በሰላም ያድርሰን እላችኋለሁኝ። እንግዲህ እህቶቼም አላህ ስራውን ያቅልላችሁ። ረመዳን ትንሽ እቃ ይበዛል። ሁሉም ቤት ባይባልም አብዛኛው ቤት ግን በጣም ስራ ስለሚበዛ እንግዲህ አላህ ያግራላችሁ ገር ያድርግላችሁ ኢንሻአላህ። እንግዲህ ይሄንን ጊዜም አልፋችሁት በሰላም ለሀገራችሁ የምትበቁ አድርጋችሁ። ያው ሀገርም ላይ ስራ የለም ማለት አይደለም። ሀቂቃ ያው ጠዋት ተነስቶ እስከሚተኛ ድረስ ስራ ነው። በተለይ ብቻ ከሆነ ምናምን ነገር በጣም ከባድ ነው። እና እንደምታዩት እቃዬ ራሱ ብዙ ሰው የለብኝም እኔ ራሱ ሰብስቤዋለሁ። እና ጠርቅምቅም ይላል እቃ ራሱ እዚህም ሆነን ራሱ እንደ አረብ ሀገር እቃዎቹ ይጠራቀማሉ። አይቀርልንም እዚህ ሆነ ስራ ማለት ነው። ከዛ መጥተን እዚህ እናልፋለን ማለት አይቻልም። እዚህም ስራ ማሰብ አለብን። የምንሰራቸው ስራዎች ማለት ነው ሀቂቃ ቀላል አይደለም። ከአረብ እንደውም እኔ ሀቂቃ ማለት ነው ከአረብ ሀገር ስራ ይበልጥ ኢትዮጵያ ከመጣሁ በኋላ ነው ስራ ጥምድ ያደረገኝ። እና ሁሉም ሰው ስራ ስለማይበዛበት አረብ ሀገር አንዳንድ አለን ስራ ሳይበዛብን የምንመለስ ማለት ነው። እና እዚህም ሀገር ስራ አለ ማለት ኢትዮጵያ ማለት ነው። ቀላል አይደለም የዚህም ሀገር ስራ ማለት ነው። እንግዲህ አላህ ያግራልን። እንግዲህ ረመዳናችንም አላህ ይቀበለን በሰላም የቀጣዩን ይሄን በሰላም ሸኝተነው ተቀብሎን የቀጣዩንም አላህ በሰላም ያድርሰን እህቶቼ። እና በቅንነት ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አበረታቱኝ እህቶቼ። መልካም ረመዳን ይሁንላችሁ። አላህ ስራውም ያቅልልላችሁ። እኔም እንግዲህ ወደ ስራ ገብቻለሁኝ። የመግቢያ ቪዲዮ የሰራሁት ነበረ አጋጣሚ አንድ ላይ እላለሁ ስል ተደለተብኝ ማለት ነው። እና በአዲስ ነው ስራውን ከጀመርኩት በኋላ በአዲስ ሪከርድ አረኩኝ ማለት ነው ድምጽ ያስገባሁበት። እና እህቶቼ እንግዲህ በርቱ፣ ጠንክሩ፣ አላህ ያግዛችሁ፣ አላህ ያጠንክራችሁ። እኛንም እንግዲህ አላህ ያግዘን። ይኸው እቃው ተከምሮብኛል እኔው ራሱ። እና እንግዲህ ረመዳን ጾሞ ከሚቀበላቸው ባሮች አላህ ያድርገን፣ መቅቡል ያድርግልን፣ በዲናችንም የምንጠነክር ባሮች ያድርገን እላችኋለሁ። እንግዲህ በዱዓም ተበራቱ፣ አላህ ያግዛችሁ። በቃ ስራዬን ልስራ። ቪዲዮ እስከመጨረሻ እዩት። ያው ባያስደስታችሁ ግን ቪዲዮን ከፍታችሁ ተውት ማለት ነው እህቶቼ፣ ላስቸግራችሁ እና በቃ ሸቃልነቱን ልግባበትና እንግዲህ በዚሁ ልሰናበታችሁ እህቶቼ።
ለአላህ ብዬ ወዳችኋለሁ። አላህ ይጠብቃችሁ። በሰላም ለሀገራችሁ አላህ ያብቃችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።
ውዶች ጨረስኩኝ አልሐምዱሊላህ። ሴትዮዋ ማህና ስሬ ሳውዲ ላይ ሙዓይን የሚባለውን መላኢን ትለው ነበረ። ሙዓይን ስታይ ሀለሙሽ ሙዓይን መላኢን ትለው ነበረ። እቃዎቹ ማህነው ሲበዙ ብዝት ብለው በአንድ ጊዜ እንደዚህ ስብስብ ብለው ስታገኛቸው ይሄ ሙዓይን ሳይሆኑ መላኢን ናቸው ትላቸው ነበር። እና እንግዲህ እኔ መላኢን ብያቸዋለሁ፣ ሙዓይን አይደሉም። ወገብ የጨረሱት። ሙህም ስለተከታተላችሁኝ ከልብ አመሰግናለሁኝ። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ጠፍቻለሁኝ እና በቅንነት አበረታቱኝ፣ አሳድጉኝ እህቶቼ። ጀዛኩሙላህ ኸይረን። ያው እቃዎች የጨረሱብኝ እነዚህ ናቸው። አላህ ያጥፋችሁ። ሌላ ምን እላለሁ? ሀቂቀተን የጆኩን በራሴን ጥፋት ነው ብዬ ነበረ። ለምን አታውጩ ሲባል ነው ያወጣሁት። የትላንትናው ግን በጣም ነው ያሳዝነኝ። ከሳውዲ ስመጣ ያመጣሁት እቃ አላህ ይስራችሁ ይስጣችሁ። ናውጣስ አይኔ ወጣ። እሺ በቃ ዱቼ ደቂቃው እንዳላበዛባችሁ፣ ደቂቃ ያበዛሁት መሰለኛ ስለነቃውን ሳጥብ አላወቅኩትም። እና ውድድ ነው ማድረጋችሁ። አላህ ይጠብቃችሁ፣ ስራውም አላህ ያቅልልላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ በቅንነት እሺ።